ዩቲዩብ ላይ ቪዲዮአችሁን አፕሎድ ስታደርጉ በትክክለኛው መንገድ አፕሎድ ካላረጋችሁ ቪዲዮአችሁ ቫይራል እንዳይወጣ ያግደዋል። ቪዲዮአችሁን ዩቲዩብ ላይ በትክክለኛው መንገድ አፕሎድ እንድታደርጉ ዩቲዩብ በጣም ብዙ ሴቲንጎችን ለናንተ ሰጥቷችኋል። ይሄንን ሴቲንጎች ተጠቅማችሁ ቪዲዮአችሁን በትክክለኛው መንገድ አፕሎድ ማታረጉ ከሆነ ቪዲዮአችሁ ቫይራል ላይወጣ ይችላል። ዩቲዩብ ላይ ቪዲዮ አፕሎድ ማድረግ ከሌለባችሁ መንገዶች መካከል አንደኛው የዩቲዩብ አፕሊኬሽንን ተጠቅማችሁ ቪዲዮ አፕሎድ ማድረግ የለባችሁ። ይሄ ማለት እዚህ ጋር የዩቲዩብ አፕሊኬሽን ላይ የፕላስ ሳይኗን ነክታችሁ ዩቲዩብ ላይ ሎንግ ቪዲዮዎችን በእንደዚህ አይነት መንገድ አፕሎድ ማድረግ የለባችሁ። የዩቲዩብ አፕሊኬሽንን ቪዲዮ አፕሎድ ለማድረግ መጠቀም ያለባችሁ ሾርት ቪዲዮዎችን ብቻ አፕሎድ ለማድረግ። ለምሳሌ አጭር ከ1 ደቂቃ በታች የሆኑ ቪዲዮዎችን አፕሎድ ስታደርጉ የዩቲዩብ አፕሊኬሽንን መጠቀም ትችላላችሁ። ነገር ግን በጣም ረጃጅም የሆኑ ቪዲዮዎችን አፕሎድ የምታደርጉ ከሆነ የዩቲዩብ አፕሊኬሽንን መጠቀም የለባችሁ። ስለዚህ አሁን እኔ በማሳያችሁ መንገድ በትክክለኛው መንገድ ዩቲዩብ ላይ ቪዲዮ አፕሎድ ማድረግ ትችላላችሁ። ስለዚህ አሁን እንደው የምናደርገው ቀጥታ ክሮም ላይ እንገባለን። ያው ክሮምን ታውቃላችሁ። ክሮም ላይ ከገባችሁ በኋላ youtube.com ብላችሁ ሰርች ታደርጋላችሁ። ያው እንደተለመደው እዚች ጋር ሶስቷን ዶት ክሊክ በማድረግ ወደ ዴስክቶፕ ሳይት መቀየራችሁን እንዳትረሱ። ከዛም እንደምናደርገው እዚች ጋር ወደ ፕሮፋይል ምልክቷ ከሄድን በኋላ ዩቲዩብ ስቱዲዮ ሚለውን ክሊክ ታደርጋላችሁ። ዩቲዩብ ስቱዲዮን ክሊክ ስታደርጉ ወደ ዩቲዩብ ስቱዲዮ አፕሊኬሽን እየሄደባችሁ ለተቸገራችሁ ደግሞ አንድ መፍትሄ ላሳያችሁ። ቀጥታ በመሃል ትወጡና ወደ ዋይቲ ስቱዲዮ ወደሚለው አፕሊኬሽን በመሄድ ጫና አድርጋችሁ ትይዛላችሁ። ይኸው ጫና አድርጋችሁ ከያዛችሁ በኋላ እዚህ ጋር አፕ ኢንፎ ሚል ይመጣላችኋል። የአፕሊኬሽኑ ኢንፎርሜሽን ያሉበት እሱን ክሊክ ታደርጋላችሁ። ከዛ እዚህ ጋር ሴታስ ዲፎልት ሚለውን ትመጡና እዚህ ጋር ኦፕን ሰፖርት ሊንክስ ሚለውን ኦፍ ታደርጋላችሁ። ከዛ በመሃል ትወጡና ወደ ክሮም ትገባላችሁ። አሁን ክሮም ላይ ከገባን በኋላ ዩቲዩብ ስቱዲዮ ሚለውን ክሊክ ስናደርግ ቀጥታ እዛው በክሮም ዩቲዩብ ስቱዲዮን ይከፍትልናል። ከዛ እዚች ጋር ምን እንደምናደርገው እዚህ ጋር ክሬት ሚለውን ክሊክ ታደርጉና ይኸው አፕሎድ ቪዲዮስ ሚለውን ክሊክ ታደርጋላችሁ። አፕሎድ ቪዲዮ ሚለውን ክሊክ ካደረጋችሁ በኋላ እዚህ ጋር ሰሌክት ፋይል ሚለውን ክሊክ ታደርጋላችሁ። ከዛ ወደ ጎን ሚዲያ ፒከር፣ ከዛ እዚህ ውስጥ ካሉት ቪዲዮ ለእናንተ ለማሳየት አንዱን ቪዲዮ ዝም ብዬ ላምጣው። ይኸው ይሄንን ቪዲዮ አመጣዋለሁ። ዩቲዩብ ላይ በእንደዚህ አይነት መንገድ ነው ቪዲዮ አፕሎድ ማድረግ ያለባችሁ። የመጀመሪያው የሚሆነው ምንድነው ዲቴይልስ ላይ ታይትል ሪኳየርድ ይላል። ታይትል ማስገባት ግዴታ ነው። ይሄ ታይትል ለዩቲዩብ ቻናላችሁ በጣም ኢምፖርታንት ነው። እዚህ ታይትል ላይ አብዛኛው ልጆች ሰው ወደ ቪዲዮአችሁ እንዲገባ በጣም የተጋነኑ ቃላቶችን ትጠቀማላችሁ። እዚህ ታይትል ላይ መጠቀም ያለባችሁ ምንድነው ሰው ሰርች ሊያደርግ የሚችለው ቃል መሆን መቻል አለበት። ወይም ደግሞ ቪዲዮአችሁ ላይ ያለውን ነገር ሊገልጽ የሚችል ቃል መጠቀም መቻል አለባችሁ። ለምሳሌ እኔ አሁን የዩቲዩብ ቻናል አከፋፈት ይኸው አከፋፈት አልኩት። የዩቲዩብ ቻናል አከፋፈት ወይም 2025 ልበለው። ከዛ እዚህ ጋር ስላሽ አረጋዋል ነው። ከዛ እዚህ ጋር ስላሽ አረጋውና በእንግሊዘኛም ጨምራለሁ። ምክንያቱም ምንድነው ዓለም ላይ በጣም ብዙ ህዝብ ስላለ ምናልባት የኛም ቪዲዮ how to create YouTube channel 2025 ብለው ሰርች ሲያደርጉ የኛም ቪዲዮ ሊመለከቱትም ስለሚችሉ እዚህ ጋር አስገባለሁ። ስለዚህ እዚህ ጋር ታይትል ግዴታ ነው። ከዛም እንደምናደርገው ኔክስት የሚሆነው እዚች ጋር አንድ ነገር ላሳያችሁ። ምናልባት ከዚህ በፊት የሰራችሁት ቪዲዮ ካለ ከዛ ቪዲዮ ላይ ታይትሉንና ዲስክሪፕሽኑን ታጉን ይዛችሁ መምጣት ትችላላችሁ። አሁን ለምሳሌ እኛ የሰራ ነው የለም እዚህ ጋር አንድ ቪዲዮ አለ። ከዚህ ክሊክ እናደርገውና ታይትሉን ዲስክሪፕሽኑን ካታጎሪውን ይዘን መምጣት እንችላለን። ነገር ግን አሁን የኛ ስለሌለው እሱን ትተን እንወጣለን። ዘኔክስት የሚሆነው ዲስክሪፕሽን ነው። ዲስክሪፕሽን ላይ የሶሻል ሚዲያ ሊንካችሁን ከዚህ በፊትም ብያችኋለሁ። የተለያዩ የውጭ ድርጅቶች እናንተን ኮንታክት የሚያደርጉበት ኢሜል ስለሚያስፈልግ የተለያዩ የሶሻል ሚዲያ ሊንኮችን እዚህ ባዮ ላይ ታስቀምጣላችሁ። ነገር ግን ብዙ ጊዜ ኢሜል ምናምን ስታስቀምጡ ኢሜላችሁ ላይ የሚላኩትን ኢሜሎች በደንብ አንብባችሁ ተጠንቅቃችሁ ነው መክፈት ያለባችሁ፣ ብዙ አይነት ኢሜሎች ስለሚላኩ። ስለዚህ እዚህ ጋር ዲስክሪፕሽን ነው የምታስገቡ። ስለ ቻናላችሁ ዲቴል ቪዲዮአችሁ ላይ ስላለ ወይም ደግሞ ቪዲዮአችሁን በታይም ስታምፒንግ መከፋፈል ትችላላችሁ። ለምሳሌ እዚህ ጋር 1 እዚህ ጋር 00 ከዛ 2.00 ብዬ ኢንትሮዳክሽን ማለት ይችላል። ይሄው ኢንትሮዳክሽን ከዚህ ነው የሚጀምረው። ከዛ 0 1 ከዛ ዶት አርጌ እዚህ ጋር 2 እንደዚህ ብታረጉ ቪዲዮአችሁን በታይም ስታምፒንግ መከፋፈል ትችላላችሁ። ይሄን ቪዲዮ አፕሎድ ሳረግ ዲስክሪፕሽን ላይ ካያችሁ የተከፋፈሉ የታይም እንትኖች አሉ። እንደዛ መከፋፈል ትችላላችሁ። ቀጣዩ ምንድነው ፕሌሊስት ነው። ፕሌሊስት ከቪዲዮአችሁ ጋር ካታጎሪ የሆነ ለምሳሌ የምክር አይነት ይዘት ካለ ምክር ብላችሁ ካታጎሪ ትሰራላችሁ። ይሄ ማለት ቪዲዮአችሁን ሰው ሰርች ሲያደርግ በፕሌሊስት ፊልተር ቢያደርግ የእናንተ ቪዲዮ አንደኛ ላይ እንዲመጣ ማለት ነው። እነኚህ ነገሮች ሁሉ እያንዳንዱ ዩቲዩብ ያለ ምክንያት እዚህ ጋር አላስገባችሁም። ስለዚህ ይሄን ሁሉ ነገር መጠቀም መቻል አለባችሁ። ለምሳሌ እኔ እዚህ ጋር ኒው ፕሌሊስት ክሬት አረጋለሁ። ከዛስ ቻናል ክሬት ብዬ ፕሌሊስት እሰራለሁ። ከዛ እዚህ ጋር ፐብሊክ ነው ወይስ ፕራይቬት ሚለውን ክሊክ
ክሬት አረጋዋለሁ ፐብሊክ እንዲሆን አረኩት። ኦኬ ጨረስን። ይሄው ፕሌሊስት ደን እንለዋለን። ከዛ ኔክስት የሚሆነው ምንድነው እዚህ ጋር ለህፃናት ነው ወይስ ይሄ ቪዲዮ ለህፃናት አይደለም ይላል። ለምሳሌ ለህፃናት ከሆነ እዚህ ጋር ይሄ ለህፃናት ነው የሚለውን ክሊክ ታረጋላችሁ። ቪዲዮ ለህፃናት ብቻ ነው ሪኮማንድ የሚያደርገው። ለምሳሌ ተረት የተለያዩ ከህፃናት ጋር የተገናኙ ኮንተንቶች የምትሰሩ ከሆነ እዚህ ጋር የስ ነው የምትሉት። እኔ አሁን ይሄ ቪዲዮ ለህፃናት ስላልሆነ ኖ ለዋለሁ። ከዛ በኋላ ምን እንደምታረጉት ሾው ሞር የሚለውን ክሊክ ታረጋላችሁ። እዚህ ጋር ውስጡ ላይ የተለያዩ ፕሮሞሽኖች ካሉ ይሄንን ኦን ታረጋላችሁ። ቪዲዮ ላይ ለምሳሌ የተለያዩ ማስታወቂያዎችን እናንተ ጋር መጥቶ የምትሰሩ ከሆነ ይሄንን ፔድ ፕሮሞሽን አብሮት አለው ሚለውን ክሊክ ታረጋላችሁ። ስለዚህ አሁን ፔድ ፕሮሞሽን ከሌላችሁ ለእናንተ እዚህ ጋር ይሄን ስለማይጠቅም ትዘላላችሁ። ቀጣዩ ደግሞ እዚህ ጋር አልተርኔቲቭ ኮንተንት ይላል። እዚህ ጋር ምንድነው የሚለው ለምሳሌ ሳይንሳዊ ነገሮችን ተጠቅማችኋል ወይም አልተጠቀማችሁ ነው የሚለው። በተለይ ይሄኛው ፓርት የሚመለከተው ብዛት ስለ ኤአይ ኮንተንት የሚሰሩ ሰዎች የስ ይሉታል። ነገር ግን እናንተ ምንም የስም ኖም ሳትሉ መዝለል ትችላላችሁ። ነገር ግን እኔ ኖ ለዋለሁ። እዚህ ጋር ኖ ብዬ አልፏለሁ። ቀጣይ ምንድነው ታግ ላይ ደርሰናል። ታግ ተቀራራቢ የሆኑ ወርዶችን መጠቀም እንዳትረሱ። ይሄ ማለት ከቪዲዮአችሁ ጋር ለምሳሌ እኔ የዩቲዩብ ቻናል አከፋፈት ዩቲዩብ ቻናል እንዴት ነው የሚከፈተው የሚል ታግ እዚህ ጋር አስገባለሁ። ለምሳሌ እዚህ ጋር ዩቲዩብ ካላችሁ በኋላ ኮማ አርጋችሁ ኢንተር ስታረጉ ይሄው እንደዚህ ይገባላችኋል ማለት ነው። ታግ በስልካችሁ እንደዚህ ነው የምታስገቡት። ሌላም ቃል እንደዚህ ያስገብታችሁ ኢንተር ስታረጉት እንደዚህ ታጉ ይገባላችኋል ማለት ነው። ስለዚህ የዩቲዩብ ታግ እንደዚህ ነው የምትጠቀሙት። ከዛ ቀጣዩ ምንድነው ላንጉዌጅ ነው የሚያሳያችሁ። ቋንቋ የቪዲዮ ቋንቋ ምንድነው? ይሄ እያንዳንዱ ጥቅም አለው። አምሃሪክ ከሆነ አምሃሪክ ታስገባላችሁ። ቋንቋ አማርኛ ከሆነ ለምሳሌ ከሀገር ውጭ ያሉ ሰዎች ለነሱ መታየት ስላልበት። ከዛ ወደዚህ ታች ያለው ምንድነው አንዳንዴ ኮሜንት የሚጠፋባችሁ ልጆች አላችሁ። ስለዚህ እዚህ ጋር ምን ታረጋላችሁ? ኮሜንት ኦን ወይስ ኦፍ ሚላለ ይኸው እዚህ ጋር ኮሜንት ኦን ታረጉታላችሁ። ይሄን ይመስላል። ሌላው ደግሞ ቀጣዩ ያላየነው ምንድነው ተምብነል ዩ ካንት ቼንጅ ዘ ተምብነል። አሁን እዚህ ጋር ምን እንደሚለው ተምብነል ለማስገባት አንዳንዴ እንደዚህ ሊመጣባችሁ ይችላል። ምናልባት እኔ ያስገባሁት ቪዲዮ ከ1 ደቂቃ በታች ነው የሚሆነው። ከ1 ደቂቃ በታች ነው የሚሆነው። ሎንግ ቪዲዮ ስታረጉ እዚህ ጋር ተምብነል ማስገቢያ ይመጣላችኋል። አይው እንደምትመለከቱት ሎንግ ቪዲዮ ላይ ተምብነሉን አመጣ። አሁን ተምብነልም እናስገባው። አይው ይሄንን ተምብነል እዚች ጋር ክሊክ ስታረጉ ተምብነል ሚላለ። ስለዚህ ዩቲዩብ ላይ ፊት ለፊት ፒክቸር እንዴት ነው ማስገባት? ይሄ የከበዳችሁ ልጆች ካላችሁ ተምብነል በእንደዚህ አይነት መንገድ ነው። ፕሌሊስት አሳይቻችኋለሁ፣ ዲስክሪፕሽን ታግ ሁሉንም። ከዛ በኋላ ወደዚህ ወደ ቀጣዩ እንሄዳለን። ቪዲዮ ኤሌመንትስ ሚለው እዚች ጋር ይሄንን የህፃናት አይደለም ሚለውን ክሊክ እናርገው። ከዛ ምን እንደምታረጉት ቀጣዩ ምንድነው አድ ዘ ኢንድ ስክሪን ሚላለ። ሌላ ቪዲዮ የሰራችሁት ካላችሁ ኢንድ ስክሪን ላይ ታስገባላችሁ። ይሄ ለምን እንደሆነ ይጠቅማችሁ። አንዳንድ ሰው ማታ ቪዲዮን ከፍቶ ሊተኛ ስለሚችል የእናንተ ቪዲዮ ቀጥሎ እንዲያጫውት ኢንድ ስክሪን ወይም ደግሞ ያን ቪዲዮ መጨረሻ ላይ ሪኮማንድ እንዲያደርግ ኢንድ ስክሪን ታስገባላችሁ። ቪዲዮ ካላችሁ ይሄው እዚች ጋር እቺን ፕላስ ምልክቷን ክሊክ ስታደርጉ ይሄው ኢንድ ስክሪን ያስገባል። ከዛ ሴቭ አለቀ። ከዛ ወደ ቀጣዩ ኒድ ቼክስ ሚል አለ። እዚህ ጋር ቼክስ ሚል አለ። ይሄኛው ቼክ ምንድነው ኮፒራይት እንደሌለውና ኮፒራይት እንዳለው ይገመግሙትና የራይት ምልክት ሲያመጣላችሁ ነው ቪዲዮአችሁን አፕሎድ ማድረግ ያለባችሁ። ወዲያው ኔክስት ብላችሁ አፕሎድ ማድረግ የለባችሁም። ስለዚህ ይሄንን ፓርት እንዝለለውና ከዛ ቪዚቢሊቲ ሚል አለ። ቪዚቢሊቲ ላይ ወዲያው እዚህ ጋር ፐብሊክ ማድረግ የለባችሁ። ምን እንደምታረጉት አሊስት ላይ ታረጉትና ቪዲዮ አፕሎድ አድርጎ ቼክ አድርጎ ሲጨርስ ነው ፐብሊክ ማድረግ ያለባችሁ። ስለዚህ አሁን አሊስት እናረጋዋለን። አሊስት ካረግን በኋላ ከታች መተን ሴቭ እናረጋዋለን። ሴቭ ካረግን በኋላ ምንድነው ቼክ አድርጎ ይጨርሳል። ይሄው እንደምትመለከቱት ይሄንን ቼክ አድርጎ ሲጨርስ ፐብሊክ ታረጉታላችሁ። ይሄን ካንስል ልበለው። ይሄው እንደምትመለከቱት እዚህ ጋር ፔንዲንግ ይላል። አፕሎድ አድርጎ ሲጨርስ እቺን ፐብሊክ ምትሏን ክሊክ ታረጉና ፐብሊክ ማድረግ ትችላላችሁ። እዚህ ጋር ደግሞ ከፐብሊክ ታች ላይ ሴታስ ፕራይመሪ ሚለውን በጣም ብዙ ጊዜ ብዙ ሰዎች ያበሩታል። ይሄንን ማብራት ቪዲዮአችሁ ለሌላ ሰው ሪኮማንድ እንዳያረግ ቪዲዮአችሁን ይይዘዋል። ስለዚህ እንደዚህ ማድረግ የለባችሁ። ስለዚህ ይሄንን ሴታስ ፕራይመሪ ሚለውን ለትላልቅ ፖድካስት ለሚለቁ ረጃጅም ቪዲዮ ላላቸው ሰዎች ነው ይሄ የሚመከረው። እናንተ ግን ከ10 ደቂቃ ከ15 ደቂቃ በታች የሆኑ ቪዲዮዎችን በእንደዚህ አይነት መንገድ አፕሎድ እንዳታረጉ። ስለዚህ ቪዲዮአችሁን አሊስት አድርጋችሁ ከጨረሳችሁ በኋላ ቼክ አድርገው ኮፒራይት እንደሌለው ካረጋገጡ በኋላ ምን ታረጋላችሁ? ፐብሊክ ሚለውን ክሊክ አድርጋችሁ ፐብሊሽ ታረጉታላችሁ ማለት ነው። ዩቲዩብ ላይ በእንደዚህ አይነት መንገድ ነው ቪዲዮ አፕሎድ ማድረግ የምትችሉት። በቀጣይ በሌላ በጠቃሚ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ። ቻው።